አደራ 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 እንደው አማና ይሄንን ቪዲዮን በእሊውላችሁ ዛሬ ብቻ መቼም አደራዬ እንደበዛባችሁ አውቃለሁ። ዛሬ ብቻ ልለምናችሁ ፕሊዝ ፕሊዝ፣ በቃ ዛሬ ብቻ ሀዋይቢ ፎሎወሮቼ ሰላሙላህ አለይኩም ወራህመቱላሂ ወበረካቱ፣ ሁላችሁ ሙስሊም እህት ወንድሞቼ ዛሬ የመጨረሻ ልመና ነው። ይኸውላችሁ ሁሌ ለማኝ እንደሆንኩኝ ያውቃለሁ፣ ግን ዛሬ የመጨረሻ ትላላችሁ። እንግዲህ በመጀመሪያ ደረጃ ወደ ሐሳቤ ሳልገባ በፊት ይሄንን ሳምንት አካውንት ሪፖርት በመደረጉ ምክንያት ቪዲዮ መስራት አልቻልኩም ነበረ። ግን ውስጤ እየተብሰለሰለ ነበርና በጣም ነው ያዘንኩባችሁ ሙስሊም እህት ወንድሞች። ዛሬ ቢያንስ እንደማታሳፍሩኝ እርግጠኛ ስለሆንኩ ነው ልለምናችሁ የመጣሁት። እሱ ምንድነው እንደምታውቁት ለሰለምቴ ወንድማችን ኡስታዝ ሰልማን ቻሌንጅ ተሰጥቶታል። ይህ ቻሌንጅ ደግሞ የራሱን ቲክቶክ አካውንት ፎሎ በማድረግ 100 ሺህ ማስገባት ነው። ከዛ በኋላ የሆነ ሰው የሱ የራሱ 100 ሺህ ከገባለ 100 ሺህ ብር ሊሰጠው ነው። ይኸውላችሁ እቺ 100 ሺህ ብር ለእናንተ ለእኛ ቀላል ልትሆን ትችላለች። ስደት ላይ ላለን ሰዎች፣ ኢትዮጵያ ለሚኖር ሰው አልፎም ተርፎስ ለሰለምቴ፣ በዛ ላይ ደግሞ ኡስታዝ ይሄ ወንድማችን ሰልማን በምን አይነት አህዋል ላይ እንደነበረ በምን አይነት ሕክምና ላይ እንደነበረ ታውቃላችሁና በጣም እንደሚያስፈልገው ታውቃላችሁ። እንደው ለአላህ ብላችሁ በቃ አፉ በሉኝ፣ ለአላህ ብላችሁ ሄዳችሁ አካውንቱን እስካሁን ቢያንስ አሁን 2 ሳምንት ሆኗል 39 ሺህ ፎሎወር ብቻ ነው ያለው። ኧረ በጀሊል ወላሂ በጣም ይደብራል። በቃ ይኸውላችሁ ፎሎዋችሁ ከሞላባችሁ ቢያንስ 50 ሺህ የምትሆኑ ፎሎወሮች የራሱ የኔን ፎሎ አንሱና ወላሂ ሄዳችሁ ፎሎ አድርጉት። በቃ እንዶ በጣም የምወዳችሁ እህት ወንድሞቼ፣ የምትወዱኝ የምታከብሩኝ፣ በቃ እኔ ልመና አልችልም መሰለኝ፣ ግን በቃ ልለምናችሁ ጨነቀኝ። አንድ ሰው ነኝ ምን ላድርግ? እና ፕሊዝ ፎሎ አድርጉት፣ በቃ ፎሎ አድርጉት። እንዴ የምር አስባችኋል? ጥቅሙ እኮ ለኛው ራሱ ነው። አሁን ይሄ ወንድማችን ምን ያደርጋል? ኪታብ ይገዛበታል። ኦኬ ኪታብ ይገዛል። ከዛ ያንን ኪታብ ይማራል። ከዛ መጥቶ ለኛ ያስተላልፋል። ሀማሽ አትበሉኝና ስለዚህ አድርጉት። ያው መቼም አናውቀውም አትሉማ። እዚህ ጋር ፎቶውን ግስጥ አድርጌ ያስቀምጥላችኋለሁ። ፎቶውን ታያላችሁ። ስሙን ደግሞ ሜንሽን አድርግላችኋለሁ ኢንሻአላህ። ስሙን ካፕሽን ነው የሚባለው፣ እዛ ላይ ሜንሽን አድርግላችኋለሁ። የማታውቁ ሰዎች ካላችሁ እዛ ጠቅ እያደረጋችሁ ሄዳችሁ ፎሎ አድርጉት። ባረከላሁ ፊኩም። እኔ ወላሂ አፉ ብያችኋለሁ። ፎሎወራችሁ ከሞላባችሁ እኔ የሱን ያክል ስለማልጠቅማችሁ አንሱ፣ የኔን አንሱና የሱን አድርጉልኝ። ባረከላሁ ፊኩም። ወላሂ የምሬ ነው፣ ከልቤ ነው ሐቂቀተን። እና ይሄን ለምናችሁ ነው እንደዚህ ተንፋሽ ይሻጠረኝ። ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደማታሳፍሩኝ እርግጠኛ ነኝ ኢንሻአላህ።